ሰላም ሰላም ወደ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይህንን የመሰለ ቆንጆ ሳለድ በጣም ጤናማ የምንፈልገውን ነገር ሁሉ ያካተተ ለጤና ተስማሚ የሆነ ሳለድ አብረን እንሰራለን። እስከ መጨረሻው አብራችሁን ቆዩ። አዲስ የሆናችሁ ካላችሁ ለዚህ ቻናል ሰብስክራይብ በማድረግ የቤተሰብ አባል ሁኑ። እንዲሁም ላይክ፣ ሼር፣ ኮሜንት እያደረጋችሁ ድጋፋችሁን ሁሉ የምትሰጡኝን ሁሉ ደግሞ በጣም አመሰግናለሁ። እንግዲህ ወደ አሰራሩ እንሄዳለን። አብራችሁን ቆዩ። ለሳላዴ እንግዲህ ቶፉ አዘጋጅቻለሁ። ትንሽ ውሃው መጠጥ እንዲልልኝ ደረቅ አድርጌዋለሁኝ። ይሄንን ከታትፌ እንደዚህ አዘጋጅቻለሁ። ትንሽ በትንንሹ ሳይዝ ከታትፍና ካዘጋጀሁት በኋላ ቀማምመዋለሁኝ። ከቀመምኩት በኋላ በኤር ፍራየር ነው እንግዲህ የምጠብሰው ማለት ነው። የተጠቀምኳቸው ቅመሞች ብላክ ፔፐር፣ ጨው፣ በርበሬ ቆንጆ ጣዕም ነው የሚሰጠው። በርበሬ፣ ሶያ ሶስ እና ትንሽ ቤዝል አድርጌበታለሁ እና ትንሽ ጨው። ይሄንን አድርጌ እንደዚህ እንግዲህ እና ትንሽ ዘይትም አድርጌያለሁኝ ሳረሳው። እሱን አድርጌ በደንብ እንደዚህ አድርጌ የተከታተፍኩት ቶፉን በዚህ አዋህጄ ኤር ፍራየር ውስጥ አስገባዋለሁ ማለት ነው። ቶፉ እንግዲህ እስኪደርስልኝ ድረስ እንደዚህ ቤል ፔፐር አዘጋጅቻለሁ፣ የተለያዩ ከለሮችን። ሌላ ሽንኩርት ከትፌ አዘጋጅቻለሁ፣ አቮካዶ አለኝ፣ እንደዚሁም ደግሞ ሰላጣ እንደዚህ አዘጋጅቻለሁ። ከዛ እንግዲህ እነዚህን መጨማመር ነው። ሌላ የተዘጋጀ ቀቅዬ ያዘጋጀሁት ቢንስ አለኝ። ትንንሿ ቢንስ ኪድኒ ቢንስ መሰለኝ የሚባለው፣ እርግጠኛ ባልሆንም እሱን አዘጋጅቻለሁ። የተቀቀለ ነው። እሱንም አንድ ላይ ነው እንግዲህ ከሳላዱ ጋር የሚጨምረው ማለት ነው። አሁን ሽንኩርት እየጨመርኩኝ ነው። ሽንኩርቱን ከዛ ቤል ፔፐሩን አደርጋለሁኝ። ከዛ አቮካዶ አለኝ፣ አቮካዶን ጨምራለሁ። ከሱ ሌላ እንግዲህ ያው የተቀቀለውን ቢንስ አረግበታለሁ ማለት ነው። ውድ ቤተሰቦች እንግዲህ ቶፉ ደርሶልኛል። እንደዚህ ጥብስ ብሏል። ቆንጆ ሆኖ እንደምፈልገው ሆኖ ነው ለሳለድ እንደምንጠቀም አይነት ሆኖ ነው የበሰለልኝ። እሱን እንደዚህ ጨምራለሁኝ። ሌላ ሶስ አዘጋጅቻለሁ። ሶስ ያዘጋጀሁት እንግዲህ ያው ሎሚ፣ ትንሽ ኦሊቭ ኦይል፣ ብላክ ፔፐር እና ጨው ማለት ነው። እሱን አንድ ላይ አድርጌ እዚህ ላይ ጨምርበታለሁ። እንግዲህ ውድ ቤተሰቦች ይሄው ቢንሱን ጨምሬያለሁ። አሁን ደግሞ ትንሽ ቺያ ሲድ ነሰንስበታለሁኝ። ከሱ ሌላ የሞሪንጋ ዱቄት አለኝ፣ እሱን አደርጋለሁ። እሱን ካረኩ በኋላ ያዘጋጀሁትን ሶስ ጨምራለሁ። መጨረሻ ላይ ለጣዕም እንዲሆን ትንሽ ዘቢብ አደርግበታለሁ ማለት ነው። እንግዲህ በዚህ መልኩ ይህንን የመሰለ በጣም ጤናማ የሆነ ሳለድ ሰርተናል ማለት ነው።
የውድ ቤተሰቦች እንግዲህ በዚህ መልኩ ይሄንን ደርሷል። ይሄንን የመሰለ ቆንጆ በጣም ጤናማ ሰላጣ ሰርተናል ማለት ነው ከቶፉ ጋር። ምን የሌለው ነገር የለም። እንግዲህ እዚህ ጋር እንደምታዩት ብዙ ነገር ነው ያለው። ሁሉም ጤናማ ነው። በተለይ አይረናችሁ ሎው እየሆነ የሚያስቸግራችሁ ሰዎች ካላችሁ ለዛ በጣም ሁሉም እዚህ ውስጥ የጨመርኩት ሁሉ እኔ እንደሱ አይነት ችግር ስላለብኝ ነውና እዚህ ጋር ያረኩት ነገር ጠቅላላ ሁሉም አብዛኛው ማለት ነው አይረንን ይጨምራል ተብሎ የሚታሰቡ ነገሮች ናቸውና ተጠቀሙበት። ሞሪንጋም ጥሩ ነው ይባላል። ቺያ ሲድም ያው ታውቁታላችሁ። አቮካዶም ቢንስ በተለይ በጣም ብዙ ያለው ነው። ቶፉም ሁሉ ነገር ማለት ነውና በቤታችሁ ሰርታችሁ ሞክሩ። ቶፉ በተለይ እዚህ ውስጥ ሲገባ እንደ ተጠብሶ በጣም ነው የሚጣፍጠው። ቶፉ ማይወድ ሰው እንኳን ራሱ ቢኖር እንደዚህ ተጠብሶ ተቀምሞ ተጠብሶ ሲገባ በጣም ደስ የሚል በቃ ደስ እያላችሁ የምትመገቡት ምግብ ነውና ይሄንን የመሰለ ሰላጣ እንግዲህ ሰርታችሁ ሞክሩ ላለሁኝ። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ከወደዳችሁት ቪዲዮውን ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የቤተሰብ አባል ሁኑ። ሼር፣ ላይክ፣ ኮሜንት እያደረጋችሁ የምታበረታቱኝን ሁሉ ደግሞ በጣም አመሰግናለሁ። አብሮነታችሁ አይለየኝ እላለሁኝ። በሌላ ቪዲዮ ተመልሼ እስከምመጣ ሁላችንም በያለንበት ሰላም እንሁን። መልካም ቀን።